ቁስል የሚመቱ ነበሩ። እግዚአብሔር ትክክለኛውን መንገድ ያሳይሻል፣ ነገር ግን ከቅጣት የሚያመልጥ ማንም የለም አላት። እነዚህ ቃላት እናቱን ከውስጥ አፈረሷት። በፍርሃትና በጭንቀት ተሞልታ ወደ ቤተ ክርስቲያን ሄደችና ስለ ልጇ ስለ ቬንም በምሬት ተናገረች። ካህኑን በቀስታ መጽሐፍ ቅዱስ የሚያነብ ወጣት ልጅ መሆኑ ጥሩ ነው አሏት። እግዚአብሔር ምሕረቱን ያሳየዋል ብለው መለሱላት። ነገር ግን በውስጥ የተቀበረውን ቁጣ ፈነዳ። ጥሩ ነገር በሰላም እኮ እንድኖር አይፈቅድልኝም። ፍቺ ስለፈጸሙ እግዚአብሔር ወደ ሲኦል ይወስድሻል ይለኛል፣ በየቀኑ ያስፈራራኛል አለች። ካህኑ መጽሐፍ ቅዱስ የሚያነብ ልጅ እንዴት የገዛ እናቱን ያሰቃያል ብለው አሰቡ። ካህኑ አጠገባቸው እንድትቀመጥ ጠየቋትና ለሰላም እንድትጸልይ ነገሯት። ነገር ግን በዓይኖቿ ውስጥ ሕመምና ቁጣ ይዛ ቆመች። በጸሎት ላይ ምንም ተስፋ አልቀራትም ነበረ። ልትወጣ ስትል ካህኑ መስኮት አጠገብ አስቆሟት። በዝቅተኛ ድምፅ ጸሎት አደረጉና በድንገት እጆቿን እንዲስሙ ጠየቋት። ሰውነቷ በብርድ ተመታ። ደነገጠችና ወደ ኋላ ተመለሰች። ነገር ግን ዙሪያዋን ካየች በኋላ እጆቿን እንዲስሙ ፈቀደችላቸው። በዝምታም ወጥታ ሄደች። በማግስቱ ቬንም